ሰላም እንዴናችሁ ዛሬ በጥያቄያችሁ መሰረት የከረክ ሻይ አሰራር ይዤላችሁ መጥቻለሁ። እንደምታዩት በጣም ነው የሚያምረው፣ ለአሰራርም ቀላል ነው። ወደ አሰራሩ እንሄዳለን ማለት ነው። የሚያስፈልገን ወተት 1 ሊትር ወተት ነው የተጠቀምኩት። 1 የቡና ስኒ ስኳር፣ እዚህ ጋር ሳልቀርጽላችሁ ቀርቼ ነው ስልክ ገብቶብኝ። 1 የቡና ስኒ ሻይ ቅጠል እንጨምራለን ማለት ነው። ሚክስ እናደርገዋለን። በደንብ ሚክስ እናደርገዋለን። ከረክ ብዙ አይነት አሰራር ነው ያለው፣ ከብዙ አንዱን ነው ዛሬ ማሳያችሁ ማለት ነው። ከፈለጋችሁም በውሃና በሬንቦ በተመሳሳይ ሁኔታ መስራት ይቻላል ማለት ነው። እኔ ግን የምሰራው ዛሬ በፍሬሽ ወተት ነው። እንዲሁም 1 በሻይ ማንኪያ የተፈጨ ሄል እንጨምራለን። ሚክስ እናደርገዋለን። የሮዝ ዋተር 1 ማንኪያ የሚሆን እንጨምራለን። ጣዕሙን በጣም አሪፍ ያደርገዋል ማለት ነው። ከ10 እስከ 15 ደቂቃ በደንብ እናፈላዋለን። ደርሶልናል ማለት ነው። እኔ ዛፍረን የምጨምረው ልክ ሻዩን ሳወጣው ነው ማለት ነው። ጣዕሙ በጣም አሪፍ ይሆናል። አብራችሁ ግን ካፈላችሁት ጣዕሙ ስለሚጠፋ ልክ ስታወጡ ወይ ፔርሙዝ ውስጥ ልጨምሩ ስትሉ ሻዩን ፔርሙዝ ውስጥ ወይም የምትገለብጡት እቃ ላይ ብታደርጉት የተሻለ ጣዕም ይኖረዋል ማለት ነው። ዛፍረኑ እንደዚህ በቀላሉ ከረክ ሻይ ሰርተናል ማለት ነው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ